ሰላም ዛሬ ታዳጊ ተማሪዎች ማድረግ ያለባቸውን የፊት፣ የከንፈር፣ የፀጉር ሙሉ የሰውነት እንክብካቤ ሚስጥሮችን እነግራችኋለሁ። ብዙ ሰዎች ቆንጆ ለመሆን ብዙ ብር ያስፈልጋል ብለው ያስባሉ፣ ግን እውነቱ ያ አይደለም። ቀላል ልምዶችና ንጽህና ብቻ ትልቅ ለውጥ ያመጣሉ። ላይክ እና ሰብስክራይብ በማድረግ ጀምሩ። አንደኛ የፊት እንክብካቤ። የፊት እንክብካቤን የምንጀምረው ፊትን ከመታጠብ ነው። አንዳንዶቹ ተማሪዎች ፊታቸውን በትክክል አይታጠቡም። ይሄ ደግሞ ብጉርን እና የቆዳ ችግርን ያመጣል። ስለዚህ ፊትን ሁልጊዜም ቢሆን ጠዋትና ማታ መታጠብ መርሳት የሌለብን ተግባር ነው። ከዚህ በመቀጠል ደግሞ ፊታችንን በበረዶ እንዘፈዝፋለን። ፊትን በበረዶ ውሃ መዘፍዘፍ የሚጠቅመን የደም ዝውውርን በመጨመር ፊታችን እንዲያበራ ያደርግልናል። ይሄን ማድረግ የማትችሉ ከሆነ ደግሞ ስቲመርን መጠቀም ትችላላችሁ። ይሄን ለማዘጋጀት ውሃን በድስት በማፍላት ጭንቅላታችሁ ላይ ታደርጉታላችሁ። ከዛም ለ5 ደቂቃ ስቲም ማድረግ ትችላላችሁ። ፊታችሁ ላይ ብጉር ካለ ደግሞ ብጉርን በ3 ቀን እንዴት ማጥፋት እንደምትችሉ ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ከዚህ በመቀጠል ሞይስቸራይዘር ወይም ቫዝሊን መቀባት። ፊታችሁ ወዛም ይሁን ደረቅ ሞይስቸራይዘር መጠቀም አለባችሁ። ደረቅ ከሆነ ፊታችሁ ለደረቅ ፊት ተስማሚ የሆኑ ሞይስቸራይዘሮችን እንዲሁም ወዛም ከሆነ ደግሞ ለእናንተ ተስማሚ የሆኑ ሞይስቸራይዘሮችን ተጠቀሙ። ከፈለጋችሁ ደግሞ ቫዝሊንን መጠቀም ትችላላችሁ። ሁለተኛ የከንፈር እንክብካቤ። ብዙ ሴት ልጆች ከንፈራቸው ይደርቃል፣ ይሰነጣጠቃል። ይሄ ብዙ ጊዜ ውሃ ስለማይጠጡና ሊፕ ባልም ስለማይጠቀሙ ነው። ከንፈርሽ ሁሌ እንዲያምር በቀን ብዙ ውሃ ጠጪ እና ሊፕ ባልምም ተጠቀሚ። ሌላ ብዙ ሰዎች የሚያደርጉት ስህተት ከንፈራቸውን በምላሳቸው መላስ ነው። ይሄ የበለጠ ያደርቀዋል። ከንፈራችሁን የመላስ ልምድ ካላችሁ ደግሞ የሚመሩ ሊፕ ባልሞችን ወይም ቫዝሊንን ተጠቀሙ። ሶስተኛ የፀጉር እንክብካቤ። ቆንጆ ፀጉር እንዲኖረን ኤክስፔንሲቭ ፕሮዳክት አያስፈልግም። ንጽህናና ኮንሲስተንሲ ብቻ ይበቃል። ፀጉርሽን በጣም አትጎትቺው። ጠንካራ ወይም የሚወጥር ሄር ስታይል ፀጉርን ያደክማል። እንዲሁም ኦይል በሳምንት 2 ወይም 3 ጊዜ መቀባት ያስፈልጋል። ሮዝመሪ ኦይል ወይም ኮኮናት ኦይልን መቀባት ትችላላችሁ። ትምህርት ቤት ስትሄጂ ቀላል ሄር ስታይል በጣም ያምራል። ከርሊ በን ወይም ናቹራል ሄር ሉክ በጣም ኤስቴቲክ ናቸው። አሁን ደግሞ ስለ ንጽህና እንነጋገር። ቆንጆ ለመሆን ሽቶ ብቻ አይበቃም። ንጽህና በጣም አስፈላጊ ነው። ዩኒፎርምሽ ክሊን እንዲሆን አድርጊ። ጥርስሽን ጠዋትና ማታ ቦርሺ እና ዲዮድራንትም ተጠቀሚ። ዲዮድራንት መጠቀም የማትፈልጊ ከሆነ ደግሞ ሎሚንም መጠቀም ትችያለሽ። አራተኛ ኮንፊደንስ ነው። ብዙ ሴት ልጆች ራሳቸውን ከሌሎች ጋር ያወዳድራሉ፣ ግን እውነተኛ ቢዩቲ ራስሽን መውደድ ነው። ፈገግ ማለት፣ ክሊን ሉክ እና ኮንፊደንስ ማንኛውም ሰው የበለጠ ቆንጆ ያደርገዋል። አንቺ ደግሞ በተፈጥሮ በጣም ቆንጆ ነሽ። ስለዚህ ከአንገትሽ ቀና ብለሽ ተራመጂ። አምስተኛ እንቅልፍ ነው። እንቅልፍ በጣም አስፈላጊ ነው። ከሌሊት እስከ ረፋድ ስልክ ማየት አይን ስር ዳርክ ሰርክል ያወጣል። ቢያንስ 7 ወይም 8 ሰዓት ያህል መተኛት አለብሽ። መጨረሻ ላይ አንድ ነገር ላስታውሳችሁ፣ ግሎ አፕ በአንድ ቀን አይመጣም። በየቀኑ ትንሽ ራስሽን ማስተካከል ነው ትልቅ ለውጥ የሚያመጣው። ቪዲዮውን ከወደዳችሁት ላይክ አድርጉ። ለተጨማሪ የውበት ምክሮች ቻናሉን ሰብስክራይብ አድርጉ። በቀጣይ ምን አይነት የቢዩቲ ቪዲዮዎች እንድሰራላችሁ የምትፈልጉትን ኮመንት ላይ ጻፉልኝ።